አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንደምን አላችሁ ውድ ቤተሰቦቼ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። እስኪ እንግዲህ ከክፍለ ሀገር የተላከልኝን አብረን የምናየው ይሆናል። እንግዲህ ጤፍ ተዘጋጃጅቶ አብሹ ሳይቀር ሁሉም ያው መፈጨት ብቻ ነው እንግዲህ እንደዚህ አድርጋ። ይሄ ደግሞ ወደ ላይ እህሉ ቁጭ ብሏል። በዚህ መልክ እንግዲህ እናቴ እሷ አዘጋጅታ ደክማ ለፍታ ልካልኛለች። ደግሞ የገረመኝ ይህን እስከምታስፈጭ ያለች ዱቄት ጨምራበታለች ማለት ነው። እናቴ ቤት ይዤ ያለው አይመስላትም አንዳንድ ጊዜ። ያው ሁሉም እናቶች አንድ አይነት ነው የሚሆኑት መቼም እንደዚህ የሚሏችሁ ይኖራሉ ብዬ አስባለሁ። ብዙ እናቶች ያው ሽንኩርቱ አልቀረ። ይሄ ደግሞ ምን እንደሆነ ፌስታል ነገር ነው እንጃ ጥቅሙን ብቻ አብሮ መጥቶ አገኘሁት። እስኪ እንግዲህ እዚህ ውስጥ ምን ምን አለ እኔም ገና እያየሁት ነው። ለብሬክ ሄደን በነበር ክረምት ላይ ሄደን በነበረ ሰዓት ልጄ መጫወቻዋን ረስታው መታ ነበር እና እሱንም ልካላታለች። እዚህ ውስጥ ሌላ ምን አለ? በርበሬ አለ። ስብሓንላህ ያልተላከ ነገር የለም። ቆይ ታዩታላችሁ። ይሄ ደግሞ እንደምታዩት እንትን ነው ተፈጭቶ ነው ተልባ ተፈጭቶ ተዘጋጅቶ ነው። ይሄ ደግሞ ቅመም ነው መሰለኝ። እስኪ እየፈታሁ እናየዋለን ሁሉንም አንድ በአንድ። እኔ ራሱስ እንደዚህ ተቋጥሮ ሳየው ምንድን ነው እያልኩ እስከምፈታው ገርሞኝ ነበረ። ይሄ በተለይ በቃ ምንድን ነገር ነው ጭቃ የመሰለ በጣም እንትን ብሎ ሳየው ጥብቅ ብሎ ሳየው በቃ ምንድን ነው ብዬ ነበር። እናንተ ምንድን ነው እያላችሁ ይሆናል እስከምንደርስበት እርግጠኛ ነኝ። እንግዲህ እዚህ ጋር ደግሞ ሽሮ አለ። ሽሮ ተዘጋጅቶ ተፈጭቶ ተልኮልኛል። ብቻ አልሐምዱሊላህ እናቶቻችንን አላህዬ ረዝም እድሜ ከጤና ጋር ይስጥልን። እናቶች ሱብሃንአላህ በልተን የምናድር አይመስላቸውም። ጊዜ በቃ ልጅ ነው አድርገው የሚያስቡን። አዘጋጅተን ሰርተን ሁሉ ምንበላ አይመስላቸውም። የተቆጣጠረበት እቃ ነው። እዚህ ውስጥ ደግሞ ምንድን ነው? ተልባው ነው እንግዲህ ነጭ ተልባ በጣም ነው የሚያምረው የሚጥመው ደግሞ ሽምብራ የሁላችሁ ሽምብራ ተመርጦ ተገዝቶ ማለት ነው። ሽምብራ አይመስልም ዳቦ ቆሎ ነው የሚመስለው እንደዚህ ሲታይ በጣም ነው የሚያምሩት። ይኸውላችሁ እንግዲህ ይሄን ይመስላል። ሌላም አለ። ይሄ ደግሞ ለሚጣ የምጥን የአጥሚት እህል ነው። እንዳለ የእህል ዘር የቀረ የለም። ይሄን ሁሉ ስታዘጋጅ ከርማ እዚህ ጋር ደግሞ ይኸውላችሁ ይሄ ደግሞ የኪኒቶ ዱቄት ነው። አሳርራ ገብሱ ብቻ እንዳይበቃት ደግሞ ቂጣ ጋግራ ቂጣውንም አብራ አሳርራ ወቅጣ ብቅል ፈጭታ ሱብሃንአላህ። አንዳንድ ጊዜ እናትነት እንደዚህ ነው ያስብላል።
ይሄ እንኳ ሂና ነው። ሂና ይሄን አዝዣቸው ነበር እዛ እኛ አካባቢ ስለሚሻል ከአዲስ አበባ የዚችን ሩብ አታክልም 200 ብር ያለችኝ አዲስ አበባ እና ላኩልኝ አልኳቸው። ይኸውላችሁ እንግዲህ ኑግ ተወቅጦ በተወደደ ኑግ ማሰሻ አላለችኝም። ይሄን ወይ ጉድ! እኔማ ጉንፋን ሲይዘኝ አፍልቼ እጠጣዋለሁ እንጂ ማሰሻ ጎመን ዘር ሳለ ጎመን ዘር ማሰሻ ጎመን ዘር አደርጋለሁ እያልኩኝ ይሄ ደግሞ ኑግ በቆሎ ጋር ገብስ ቆሎ ጋር የሚበላ ይኸውላችሁ እንግዲህ የሚቀር የለም በአይነት ነው። ይህን እንግዲህ በሙቀጫ ወቅጣ ነው። ይሄ ቅመም ነው የተመጠነ ቅመም በቆሎውን በልተነው አንድ ሲቀር ነው ቪዲዮ የቀረጽኩት። ሌላ የታለ ደግሞ ሸንኮራ አገዳ ይኸውላችሁ እንግዲህ እናቶች እንደዚህ ናቸው። ይህን ደግሞ ወንድሞቼ ናቸው መንገድ ላይ የገዙት። ኑጉ ጋር የሚበላ ታዘው ነው ይዛችሁ ሂዱ ተብለው። እዚህ ጋር ደግሞ ቅቤ አለ የተነጠረ ቅቤ። ይሄን አሁን ወተት ማከራየቷን አቋርጣ ቅቤ ስታጠራቅም ከርማ በትንሽ በትንሹ እንደምንም ተጠራቅማላት ይችን ላከችልኝ። ይኸውላችሁ ለራሷ ትታ ማለት ነው። ሱብሃንአላህ እናቶች እንግዲህ እንደዚህ ናቸው። አላህ የሁላችንም እናቶች እድሜና ጤና ይስጥልን። የዛሬው ቪዲዮ ይህን ይመስል ነበር። ሰላም አለይኩም ወረህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።